ኢትዮጵያውያን ጥገኝነት ጠያቂዎች በአሜሪካ ምን አይነት ጥያቄን ማድረግ አለባቸው? ዋሽንግተን ውስጥ አንድ አፍጋናዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጠያቂዎችን በአጠቃላይ አግዷል። የአሜሪካ የዜግነትና ስደተኝነት አገልግሎት ሁሉም ጥገኝነት ጠያቂዎች ላይ ተገቢውን ምርመራ እስከሚያካሂድ ድረስ እገዳው ጸንቶ እንደሚቆይ አስታውቋል። ትራምፕ ሶስተኛው የዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳን ለመጣል እቅዳቸው እንዳላቸው ካመላከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላትን ያቆሰለውና የገደለው አፍጋኒስታናዊ ስደተኛ በመሆኑ የአሜሪካ መንግስት ከአፍጋኒስታናውያን ጋር የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበረ። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም አገር ስደተኞች ጥያቄ እንዳይቀበል ትዕዛዝ ተላልፏል። ቢቢሲ ያነጋገራቸው የሜሪላንድ ኢሚግሬሽን ጠበቃ የሆኑት ሄኖክ ገቢሳ እና ሙሉ አለም ጌታቸው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም ይላሉ። የብሔራዊ ዘብ አባላቱ ላይ ጥቃት ከተፈጸመ በኋላ ትራምፕ ኤርትራን፣ ሱዳንን ጨምሮ ለ9 የውጭ ሀገር ዜጎች የተሰጡ የመኖሪያ የመመሪያና የስራ ፈቃዶችን ምርመራ እንዲያደርግባቸው አዘዋል። ለመሆኑ የአሜሪካ የስደትና ጉምሩክ መስሪያ ቤት ሰራተኞች እያሳደዷቸው የሚገኙና ህገወጥ ስደተኞች የሚባሉት እነማን ናቸው? ቢቢሲ ያነጋገራቸውና በአሜሪካ ከፍተኛ የህግ አዋቂ የሆኑት ሁለቱ ግለሰቦች አይስ እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪ በወንጀል ወይንም በሌላ ጉዳይ የሚፈለጉ ግለሰቦችን ናቸው ይላል። የትራምፕ አስተዳደር ወደ ሀገራቸው እመልሳቸዋለሁ ብሎ የተነሳው ጥገኝነት ጠያቂዎች የወንጀል መዝገብ ላይ ስማቸው የሰፈረ መሆኑ ጠበቃ ሙሉ አለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞች ቢሆኑም በፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፈባቸው ብቻ ከሀገር አስወጣሉ ሲል መናገሩን ጠበቃ ሙሉ አለም ያስታውሳሉ። የተለያዩ ጥናቶች ግን የህግ አክባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ከዋሏቸው ሰዎች መካከል 2/3 የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው መሆኑን ጠበቃው ይገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃ ሙሉ አለም አሁን ታስሮ የሚገኙ አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞችን እያሰረ መሆኑን ያሳያል ብለዋል። ጠበቃ ሄኖክ ገቢሳ በበኩላቸው ጥገኝነት ጠያቂዎች ጥያቄዎቻቸው ተቀባይነት ሳያገኝ ከቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጠያቂ ይግባኝ እየታየ እያለ ህገወጥ ስደተኛ ሊባል እንደማይችል ጨምረውም ገልጿል። አንድ የስደተኝነት ጥያቄ ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይ ለማድረግ ይችላል። በአሜሪካ የጥገኝነት ጥያቄዎች ሁለት አይነት መልኮችም አላቸው ይላሉ። አንደኛው በድንበር በኩል ህግ ጥሰው የሚገቡ ሰዎች ናቸው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይም እንዲገቡ ሳይፈቀድላቸው ዘሎ የገቡ በመሆናቸው የአሜሪካ ድንበርን አልፈው እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ህግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነርሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የህግ አካሄድን ተከትለው ጥገኝነት ማግኘት ይችላሉ። ካገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። ሄኖክ ገቢሳ ይህ ሂደት ይህንን አካሄድም ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ስብስብ በመሆኑም ብዙ ገንዘብ ያስፈልጋል ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይንም በተለያዩ የቪዛ አይነቶች ወደ ሀገር ውስጥ የገቡ ወደ ፍርድ ቤት ሳይሆን USIC ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄያቸው ተቀባይነት ያገኛል። ጥያቄያቸው ውድቅ ከተደረገ ወይንም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸውን ዳኛ ይመለከተዋል። ጠበቃ ሄኖክ በህጋዊ መልክ በቪዛ የገቡ ሰዎች ጥያቄ አፈርማቲቭ አሳይለም ፕሮሰስ የሚባል መሆኑንና በድንበር በኩል የገቡ የጥገኝነት ጥያቄያቸው ደግሞ ዲፌንሲቭ አሳይለም እንደሚባል ያስረዳሉ። ህግን ጥሰው ስለገቡ በሂደቱም ከዚህ አገር ትባረራላችሁ፣ የምትባረሩበት ምክንያት ምንድነው? አሳምኑን የሚል አካሄድ ነው ይላሉ ጠበቃው። እስካሁን ባለው ሂደት ከ70 እስከ 80 የሚሆኑ የአሜሪካ ዜጎችም በስህተት ተይዘው መታሰራቸውን ጠበቃ ሙሉ አለም ገልጿል። ከፍተኛ ፍርድ ቤት በዚህ ዓመት ባሳለፈው ውሳኔ መሰረት አይስ ማንኛውም ሰው በመልኩ
በሚናገረው እንግሊዝኛ ዘዬ ወይም በቆዳው ቀለምና ሌሎች ተመሳሳይ መለያዎች አስቁሞ ምናልባትም ለጥቂት ጊዜ አስሮ ማንነቱን እስኪያጣራ ድረስ መመርመር እንደሚችል መወሰኑን ጠበቃ ሙሉ ዓለም ተናግሯል። ይህ ብዙ ክርክር ያስነሳ ውሳኔ ነው። በታሪክም ከመጥፎ የከፍተኛው ፍርድ ቤት ውሳኔዎች መካከል የሚጠቀሱ ሊሆኑ ይችላል ብለው የህግ ባለሙያዎች አስተያየት ይሰጣሉ። አይስ የጥገኝነት ጥያቄያቸው በሂደት ያለ ስደተኞችን ሊያስር ይችላል ይላል። ቢቢሲ ያነጋገራቸው የህግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄያቸው በሂደት ላይ ያለን ስደተኞችን ሊያስር አይችልም ይላሉ። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየ ባለበት ወቅት ወንጀል ከሰራ፣ መደበኛ ወንጀል ከፈጸመ መሆኑንም አብራርተዋል። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻውን ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በየጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁም ሲወጡ እየተመላለሳችሁ በየጊዜው ሪፖርት ማድረግ አለባችሁ ተብለው እንደሚታዘዙ ጠበቃ ሄኖክ ገቢሳ ይናገራሉ። ይህ ኦልተርናቲቭ ዲቴንሽን የሚባል ነው። በሚፈልጉበት ጊዜ ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ ይችላሉ ይላሉ። እነዚህ ስደተኞች እስር ቤት ቢገቡም ግን የጥገኝነት ጥያቄያቸውን ከእስር ቤት ሆነው ይከታተላሉ። ይህ ግን አይስ ይዟቸው ወደ ሀገራቸው ይመልሳቸዋል ማለት አይደለም በማለት ጠበቃ ሄኖክ ያብራራሉ። ኢትዮጵያውያን ጥገኝነት ጠያቂዎችስ ምን ጥያቄን ያድርጉም? ትራምፕ ሶማሊያን ስደተኞችን በአሜሪካ እንዲኖሩ እንደማይፈልጉ ተናግሯል። ፕሬዚዳንቱ ሶማሊያ ስደተኞች ወደ መጡበት መመለስ አለባቸውና ሀገራቸው የማትረባ የሆነችው ያለ ምክንያት አይደለም ብለዋል። ትራምፕ የሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችንም ሰጥተው ሶማሊያውያን ስደተኞች ላይ እርምጃ እንደሚወስዱ ተናግረዋል። ቢቢሲ ያነጋገራቸው ጠበቆች ሶማሊያንን እና ኢትዮጵያውያንን መለየት አስቸጋሪ መሆኑን ይናገራሉ። ጠበቃ ሙሉ ዓለም ማን ነው ኢትዮጵያዊ የሚለውን ለመለየት አስቸጋሪ ነው። በዚህ ላይ ኢትዮጵያዊ ሶማሌዎች አሉ። በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ብለዋል። አይስ መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው ለዛ ነው የሚያማምቁት ይላሉ። አክሎም በዚህ ደግሞ የሚጎዱት ትውልደ ሶማሊያን ስደተኞች ብቻ አይደሉም፣ ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚህ አጋጣሚ ሊጠቃ ይችላል ይላሉ። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆቹ በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጠያቂዎች ሌላ አይነት ችግር ውስጥ ራሳቸው እንዳይጨምሩ ይመክራሉ። መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ በሚንቀሳቀሱበት ወቅት ተገቢውን ሰነዳቸውን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አምባጓሮ አለመፍጠር፣ የህግ ወይም የጸጥታ አካላት ሲያስቆሟቸው ላለመታሰር በሚል ለማምለጥ አለመሞከር ማድረግ ካለባቸው ጥንቃቄዎች መካከል መሆናቸውን ባለሙያዎቹ ዘርዝረዋል። የጥገኝነት ጥያቄዎቻቸው እየታዩ ያሉ ስደተኞች የስራ ፈቃዳቸው ወይንም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነ ጊዜ ሁሉ ማሳየት፣ በቪዛ ያሉ ቪዛቸውን ማሳየት እንደሚጠበቅባቸው መክረዋል። ከትዳር ወይም ከፍቅር አጋራቸው ጋር አምባጓሮ ውስጥ አለመግባት የጸጥታ አካላትን ትኩረት ለመቀነስ እንደሚያግዛቸውም ጨምረው ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል ይኖርባቸዋል። ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸው ምክራቸውን ለግሰዋል።